ሰላም ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ ሁለተኛ ቪዲዮ ነው። ቀጥታ ወደ ትምህርታችን እንሂድ። ባለፈው ክፍል ትምህርታችን ስለ ፎቶሾፕ ምንነትና አገልግሎት አጭር ነገር ካልን በኋላ አዲስ የፎቶሾፕ ዶክመንት እንዴት ክሬት እንደምናደርግ፣ ኢሜጆችን ፎቶሾፕ ላይ እንዴት ማስገባት እንደምንችል እንዲሁም ፋይላችን እንዴት ሴቭ እንደምናደርግ አይተናል። ፎቶሾፕን አንድ በአንድ መማር ፈልጎ ምናልባት ያንን ቪዲዮ ከሱ በፊት የነበረውንም ኢንትሮዳክሽን ሳያይ ወደዚህ ቪዲዮ የመጣ ካለ ቀድሞ እነዛን እንዲያይ እመክራለሁ። ቪዲዮዎቹን የኮርስ ያለበት ፕሌሊስት ላይ ማግኘት ይቻላል። ወደ ዛሬው ትምህርታችን ስንገባ ዛሬ የፎቶሾፕን ኢንተርፌስ እንተዋወቃለን። የፎቶሾፕ ወርክ ስፔሶችን እናያለን። ፓናሎችን እንዴት ማኔጅ ማድረግ እንደምንችል እንማራለን። እንዲሁም ሜኑ ባር ላይ ያሉ አይተሞች በስራቸው የሚይዟቸው ኦፕሽኖች ኦቨርኦል ምን ይመስላሉ የሚለው እንዳስሳለን። ከፎቶሾፕ ኢንተርፌስ ስንጀምር ባለፈው ባየነው መሰረት ኒው ዶክመንት ክሬት በማድረግ እንጀምር። ለምሳሌ A4 እንጠቀም። እዚህ ጋር ስም ልስጠው፣ ወርክ ስፔስ ልበለው። ለምሳሌ ኦሪየንቴሽኑን ላንድስኬፕ ላድርገው፣ ክሬት። ምናልባት ፎቶሾፕን ለመጀመሪያ ጊዜ የሚከፍት ሰው ይህን ኢንተርፌስ ሲያይ ትንሽ ሊረበሽ ይችላል፣ ወይም ተምረውት የማይዘለቁ ስብስብ ነገር አድርጎ ሊያስበው ይችላል። የሆነ ጊዜ አንድ ጓደኛዬ ገና ፎቶሾፕን ለመማር እያሰበ ነበርና እኔ ፎቶሾፕ ምንም አይመቸኝም አለኝ። ምን ነው ስለው ይህ ውስጥ ሁሉ ነገር እዚህ ጋር ተደርድሮ ምንድን ነው እንዴት ነው የምማረው አለኝ። ምን ለማለት ነው? ብዙ ነገሮች ሳንገባባቸው በፊት ገና ከላይ ስናያቸው በጣም ከባድና ውስብስብ መስለው ሊታዩ ይችላሉ። ግን አንድ በአንድ ስቴፕ ባይ ስቴፕ እየተማርን ስናያቸው ከሚገባው በላይ በጣም አካብደናቸው እንደነበር እንረዳለን። ኤኒሃው ኢንተርፌሱን ማየት ስንጀምር በጥቅሉ የፎቶሾፕን ኢንተርፌስ ለአምስት ከፍለን ማየት እንችላለን። አንደኛ መሀል ላይ የምናገኘው ዶክመንት ዊንዶ ነው። ሁለተኛ በስተግራ በኩል ያለው ቱልባር፣ ሶስተኛ ከላይ ጥግ ላይ የምናገኘው ሜኑ ባር፣ አራተኛ ከሱ ዝቅ ብሎ ያለው ኦፕሽን ባር እና መጨረሻ በስተቀኝ የምናገኘው ፓናልስ ናቸው። አንድ ባንድ እያየን እንሂድ። በቅድሚያ መሀል ላይ የምናገኘው ይህ ክፍል ዶክመንት ዊንዶ ይባላል። የከፈትነውን ዶክመንት ወይም ኢሜጅ የምናይበት በአጠቃላይ ዲዛይናችንን የምንሰራበት ኤሪያ ነው። ይህ ነጩ ክፍል ካንቫስ ይባላል። ዶክመንቱን ክሬት ባደረግንበት ሳይዝ መሰረት የምናገኘው ዲዛይናችን የሚያርፍበት ክልል ነው። ከዚህ ነጭ ኤሪያ ውጭ ያለ ማንኛውም የዲዛይን ኤሌመንት ጽሁፍም ይሁን ኢሜጅም ይሁን ወይም ሼፕ ይደበቃል። ሴቭ አድርገን ያወጣነው ኢሜጅም ላይ አይታይም። ባለፈው እንዳልኳችሁ ይህ ነጩ ክፍል የዲዛይን መስሪያ ክልላችን ነው። እዚህ ጋር ጎበዝ ከሆናችሁ አንድ ጥያቄ መጠየቃችሁ አይቀርም። ባለፈው ይህን አርት ቦርድ ብለነው ነበር፣ አሁን ግን ካንቫስ አልነው። ልዩነታቸው ምንድን ነው? ጥሩ ጥያቄ ነው። ካንቫስ የምንለው አርት ቦርድስ የሚለውን ኦፕሽን ቼክ ሳናደርግ ኖርማሊ ስንከፍት የምናገኘው የዲዛይን ስፔስ ነው። አርት ቦርድ ደግሞ በተቃራኒው አርት ቦርድስ የሚለውን ኦፕሽን ቼክ አድርገን ስንከፍት የምናገኘው የዲዛይን ኤሪያ ነው። ለምሳሌ ይህን ዶክመንት ስከፍት አርት ቦርድስ ኦፕሽን ቼክ አላደረግኩም። እየሰራው ያለሁት በኖርማል ካንቫስ ነው። ግን ሌላ ዶክመንት እንክፈትና አርት ቦርድስ የሚለውን ቼክ አድርገን ልዩነቱን እንየው። ኒው ፋይል፣ ስሙን ወርክ ስፔስ 2 ልበለው። ከዚያ እንደተባባልነው አርት ቦርድስ ቼክ አድርገዋለሁ። ክሬት። አያችሁ ጠርዝ ላይ አርት ቦርድ 1 ብሎ አመጣለን። ይህ ኖርማል ካንቫስ ሳይሆን አርት ቦርድ ነው እያለን ነው። ይህ የአርት ቦርድ ሲስተም ከካንቫስ የሚለየው አንዱ ወሳኝ ነገር በአንድ ዶክመንት ላይ ተጨማሪ የዲዛይን ኤሪያዎችን ወይም አርት ቦርዶችን መጨመር ያስችለናል። እዚህ ጋር አርት ቦርድ 1 እያለ ነው አይደል? ተጨማሪ አርት ቦርድ አድ ባደርግ አርት ቦርድ 2 ብሎ ከጎኑ ሌላ አርት ቦርድ ይፈጠራል። ይህ እንዴት ነው የሚለውን አሁን ሀሳባችን እንዳይበታተን አልገባበትም። አርት ቦርድ ቱል ጋር ስንደርስ በጊዜው እናየዋለን። ጀስት የካንቫስ እና የአርት ቦርድ ልዩነትን በጥቅሉ እንድታውቁ ብቻ ነው። ይህን ዘግተን ወደ ነበርንበት ዶክመንት እንመለስ። ይህ ክፍል ዶክመንት ዊንዶ ይባላል። የዲዛይናችን ኤሪያ ደግሞ ካንቫስ ይባላል። ዲዛይን የምናደርግበትን ካንቫስ ቪው ማሳደግ ማሳነስ እንችላለን። ዙም ኢን እና ዙም አውት ማለት ነው። ይህ እንዴት ነው የምናደርገው? ኪቦርዳችን ላይ አልተን ይዘን ማውዛችንን ስክሮል አፕ ስናደርግ ዙም ኢን እያደረግን እንሄዳለን። ስክሮል ዳውን ስናደርግ ደግሞ ዙም አውት እያደረግን እንመጣለን ማለት ነው። ግልጽ እንዲሆን ኢሜጅ እናስገባና እንይ። አንድ ኢሜጅ ድራግ ኤንድ ድሮፕ አድርጌ ላስገባ። ኦኬ። ዙም ኢን ለማድረግ ኪቦርድ ላይ አልተን ይዤ ስክሮል አፕ ሳደርግ ቪው እያደገ ይሄዳል። ስክሮል ዳውን ሳደርግ ደግሞ ዙም አውት እየሆነ ቪው እየቀነሰ ይመጣል ማለት ነው። ልብ በሉ፣ ይህ ሳይዝ ከማሳደግ ወይም ከመጨመር ጋር ምንም የሚያገናኘው ነገር የለም። ጀስት ኤዲት ስናደርግ የሆነን ፓርት በደንብ ለማየት እንዲመችን ቪውን የምናሳድግበት መንገድ ነው እንጂ የዶክመንቱ ሳይዝ አይቀየርም፣ የኢሜጁም ሳይዝ አይለወጥም። ተግባባን? ከዚህ ውጭ ኪቦርዳችን ላይ ኮንትሮል ፕላስ እና ኮንትሮል ማይነስን በመጠቀም ዙም ኢን ዙም አውት ማድረግ እንችላለን። ኮንትሮልን ይዘን ፕላስን ስንጫን ዙም ኢን ያደርጋል። ኮንትሮልን ይዘን ማይነስን ስንጫን ዙም አውት እያደረገ ይመጣል። ማክ የምትጠቀሙ በኮንትሮል ፋንታ ያው ኮማንድ ነው የምትጠቀሙት። ዙም ኢን ወይም ዙም አውት አድርገን ከዚያ ወደ ተስተካከለ ቪው ለመመለስ ከፈለገን ማለት በዶክመንት ዊንዶው ልክ ቪው ፊት እንዲያደርግ ከፈለገን በቀላሉ ኪቦርዳችን ላይ ኮንትሮል 0ን በመጠቀም ቪውን መመለስ እንችላለን። በጣም ጥሩ። ከዶክመንት ዊንዶው ጋር ያለንን ጉዳይ ጨረስን።
ወደ ቀጣዩ የፎቶሾፕ ኢንተርፌስ ሴክሽን ስንሄድ በስተግራ በኩል ያለውን ጓደኛዬ ይፈራው ነበር ያልኳችሁን ቱልባር እናገኛለን። ኦኬ ይህ ቱልባር ወሳኝና በብዛት የምንጠቀመው የፎቶሾፕ ኢንተርፌስ ፓርት ነው። ለዲዛይን እና ኤዲቲንግ የምንጠቀማቸው ቱሎች ያሉት እዚህ ጋር ነው። ይህ ቱልባር ማለት አንድ ሰዓሊ እቃዎቹን ሰብስቦ የሚይዝበት ወይም የሚያስቀምጥበት አይነት ቦክስ ማለት ነው። ለዲዛይን ስራችን የምንጠቀማቸው ቱሎች ተሰብስበው የምናገኛቸው እዚህ ጋር ነው። አሁን እንደምታዩት ቱሎቹ የተደረደሩት በአንድ ረድፍ ነው። እዚች ጋር ያለችውን ቀስት በመጠቀም በሁለት ረድፍ እንዲሆኑ ማድረግ እንችላለን። በሁለት ከነበሩም ወደ አንድ ማድረግ እንችላለን። ባይ ዲፎልት ይህ ቱልባር በስተግራ በኩል ጥጉን ይዞ ነው የምናገኘው፣ ግን ቦታውን መቀየር ከፈለገን እንችላለን። እንዴት? ከላይ ጥግ ላይ መስመር ቅርጽ ያለበት ኤሪያ ላይ ክሊክ እናደርግና ክሊኩን ሳንለቀው ሙቭ ማድረግ ወደ ፈለግንበት ሳይድ ወስደን እንዲህ አይነት ሰማያዊ ሃይላይት ሲመጣልን እንለቀዋለን። ወደዚህ ማድረግ ከፈለግን እዚሁ ኤሪያ ላይ ክሊክ አድርገን ወስደን ሰማያዊ ሃይላይት ሲመጣልን እንለቀዋለን። የመረጥነው ሳይድ ላይ አታች ማድረግ እንችላለን ማለት ነው። ወይም ደግሞ ስክሪን ላይ ኤኒዌር ፍሎት እንዲያደርግም ማድረግ እንችላለን። ወደ መጀመሪያው ሎኬሽን መመለስ ከፈለግን ባየነው መሰረት ወደዚህ እናመጣውና ሃይላይቱ ሲመጣልን እንለቀዋለን። ተግባባን? ቱልባር በጥቅሉ ይህን ይመስላል። ወደ ቀጣዩ ስንሄድ ከላይ ኦፕሽን ባር እናገኛለን። ኦፕሽን ባር ሌላ ወሳኝ የሚባል የፎቶሾፕ ኢንተርፌስ ፓርት ነው። ይህ ፓርት አሁን ካየነው ቱልባር ጋር ዳይሬክት የሆነ ትስስር አለው። እንዴት? ይህ ኦፕሽን ባር ማለት ቱልባር ላይ የመረጥነውን ቱል ኮንትሮል የምናደርግበት ፓናል ማለት ነው። ከመረጥነው ቱል ጋር የተያያዙ ሴቲንጎችን የምናስተካክለው፣ ፕሮፐርቲዎችን ኮንትሮል የምናደርገው እዚህ ጋር ነው። እዚህ ኦፕሽን ባር ላይ የምናያቸው ነገሮች እየሰራንበት እንዳለው ቱል ይለያያሉ ማለት ነው። ቱልባር ላይ መተን ቱሎችን ብንቀያየር እንደምታዩት እዚህ ጋር የምናያቸው ነገሮች ይቀያየራሉ። ምክንያቱም እያንዳንዱ ቱል ራሱን የቻለ ሴቲንግ እና ፓራሜትሮች አሉት። ተግባባን? ወደ ቀጣዩ ስናልፍ ከኦፕሽን ባር በላይ ሜኑ ባር እናገኛለን። ሜኑ ባር እንደምታዩት የተለያዩ ሜኑዎችን የያዘ ፓርት ነው። እነዚህ ሜኑዎች እያንዳንዳቸው ከዶክመንታችን ጋር ወይም ጀነራሊ ከፎቶሾፕ ጋር የተያያዙ የተለያዩ ኦፕሽኖችና ሴቲንጎችን ይዘዋል። እያንዳንዳቸው ኦቨርኦል ምን እንደሚመስሉ አየት እናድርግ። ፋይል ላይ ስንሄድ አጠቃላይ ከዶክመንትና ፋይል ጋር የተያያዙ ኦፕሽኖችን እናገኛለን። ኒው ዶክመንት ክሬት ማድረግ፣ ቀድሞ የነበሩ ፋይሎችን መክፈት፣ ሴቭ ማድረግ፣ ኤክስፖርት፣ እነዚህ ከዶክመንት ጋር የተያያዙ ኦፕሽኖች በሙሉ ያሉት ፋይል በሚለው ሜኑ ስር ነው። ኤዲት ወደሚለው ስንሄድ ደግሞ ዶክመንታችን ላይ ያሉ ኮንተንቶችን ሞዲፋይ የምናደርግባቸው፣ በተጨማሪም የፎቶሾፕን ሴቲንጎች ራሱ ማስተካከል የምንችልባቸው ኦፕሽኖችን ይዞ እናገኛለን። ቀጥሎ ኢሜጅ የሚለው ሜኑ ነው። በኢሜጅ ስር ከኢሜጅ ጋር የተያያዙ የከለር እና የአጀስትመንት የሳይዝ ኦፕሽኖችን እናገኛለን። ኢሜጅ ስንል እዚህ ጋር ወደ ዶክመንታችን ያስገባናቸው ኢሜጆች ብቻ ሳይሆኑ አጠቃላይ ካንቫስ ላይ ያሉ ግራፊክ ኤሌመንቶችንም ሊያካትት ይችላል። ከኢሜጅ ቀጥሎ ሌየር ነው። በዚህ ሜኑ ስር ሌየሮችን ማኔጅ የምናደርግባቸው የተለያዩ ኦፕሽኖች አሉ። እዚህ ጋር ሌየር ምንድን ነው ብላችሁ መጠየቃችሁ አይቀርም። ፎቶሾፕ ላይ ሌየር ማለት በጣም ኢምፖርታንት የሆነ ካንቫስ ላይ አድ የምናደርጋቸውን ኤሌመንቶች ሃንድል የምናደርግበት ፊውቸር ወይም ቴክኒክ ነው። በዚህ ኮርስ ላይ ሌየር ራሱን የቻለ አንድ ክፍል ስላለው እዚያ ላይ ከራስ ፀጉሩ እስከ እግር ጥፍሩ ድረስ እናየዋለን። አሁን ከርዕሳችን እንዳንወጣ እዚህ ጋር ሌየር የሚለው ሜኑ በጥቅሉ ስለምን እንደሆነ ካወቅም በቂ ነው። ታይፕ ወደሚለው ሜኑ ስንሄድ ከቴክስቶች ጋር ዲል የምናደርግባቸው የተለያዩ ኦፕሽኖችን እናገኛለን። ለቴክስት ኤሌመንቶች የሚያስፈልጉን ቱሎች ወይም ሴቲንጎች ያሉት እዚህ ውስጥ ነው። ቀጥሎ የምናገኘው ሰሌክትን ነው። ፎቶሾፕ ላይ ሰሌክሽን ማለት በጣም ፓወርፉል የሆነ ቴክኒክ ነው። ለብዙ አይነት ስራዎችና ትሪኮች እንጠቀመዋለን። ቱሎችን ስንማር የምናያቸው ብዙ አይነት የሰሌክሽን ቱሎች አሉ። በእነዚያ ቱሎች የምንሰራውን ሰሌክሽን በተለያየ መልኩ ማኒፑሌት የምናደርገው እዚህ ጋር ባሉ ኦፕሽኖች ነው። ቀጥሎ ፊልተር እናገኛለን። ፊልተር የተለያዩ የፎቶሾፕ ኢፌክቶችን የያዘ ሜኑ ነው። ኢሜጆች ላይ አፕላይ የሚደረጉ ብዙ አይነት ኢፌክቶችን እናገኛለን። ፊልተር የሚለው ቃል አሁን ላይ ለብዙዎቻችን ብዙም አዲስ አይደለም። ከፊልተር ቀጥሎ ስሪዲ ነው ያለው። የስሪዲ ሜኑ በፊት በነበሩ ቨርዥኖች ላይ ቤዚክ የሆኑ የስሪዲ ኦብጀክቶችን ክሬት እና ኤዲት የምናደርግባቸው ኦፕሽኖችን የያዘ ነበር። ግን ከኦገስት 2021 ጀምሮ ያሉ ቨርዥኖች ላይ ኦልሞስት በፊት የነበሩት የስሪዲ ፊውቸሮች ቀርተዋል። ኦፕሽኖቹ እንዲሁ አሉ እንጂ ፕሮፐርሊ የሚሰሩት በጣም ትንሽ ናቸው። አዶቤ ለስሪዲ ስራዎች ራሱን የቻለ አዶቤ ስሪዲ ሰብስታንስ የሚባል ሶፍትዌር ይፋ አድርገው ፎቶሾፕ ሙሉ በሙሉ ቱዲ ላይ ብቻ ፎከስ የሚያደርግ ሶፍትዌር አድርገውታል። አሁን ላይ የስሪዲ ሜኑን ኦልሞስት አንጠቀሙ ማለት እንችላለን። ቀጥሎ የምናገኘው ሜኑ ቪው ነው። ቪው ደግሞ የሚይዛቸው ኦፕሽኖች ምንድናቸው ካለን አጠቃላይ የዶክመንታችን ቪው ምን ይመስላል የሚለውን ኮንትሮል የምናደርግባቸው ኦፕሽኖች ናቸው። ከዚህም በተጨማሪ ለዲዛይናችን የሚያገለግሉንን አንዳንድ ቱሎች አክቲቭ ወይም ሃይድ የምናደርገው እዚህ ጋር ነው። ስንቀጥል ፕላጊንስ እናገኛለን። ፕላጊንስ ሜኑ
ኢንስቶል ያደረግናቸውን የፎቶሾፕ ፕላጊኖችን ነው የሚያሳየን። ፕላጊን ማለት ሶፍትዌር ውስጥ የማይገኘን ኤክስትራ ፊውቸር የሚሰጠን ሰርድ ፓርቲ ኤክስቴንሽን ማለት ነው። በቀላሉ ሶፍትዌር ላይ የሚጨመር ሚኒ አፕ ብላችሁ መረዳት ትችላላችሁ። እነዚህ ፕላጊኖች ፎቶሾፕ ላይ የሌሉ ወይም በፎቶሾፕ ቱሎች ብቻ በቀላሉ የማይሰሩ አንዳንድ ስራዎችን ለመስራት ይጠቅሙናል። ፕላጊን በካምፓኒ ደረጃ ሊሰራ ይችላል ወይም ግለሰቦችም ሊሰሩት ይችላሉ። ኢንስቶል ያደረግነው ፕላጊን ካለ የምናገኘው እዚህ ጋር ነው። ቀጥሎ ዊንዶ የሚለውን ሜኑ እናገኛለን። ይህ ሜኑ በቀጥታ ከወርክ ስፔሳችን ጋር ግንኙነት ያለው ሜኑ ነው። እንዴት? በዚህ በኩል የምታዩዋቸውን ፓናሎች በሙሉ ማኔጅ የምናደርገው እዚህ ሜኑ ውስጥ ነው። ፎቶሾፕ ላይ ፓናል ማለት ስፔሲፊክ የሆኑ ቱሎችን ወይም ሴቲንጎችን የያዙ ትናንሽ ዊንዶዎች ማለት ነው። እዚህ ጋር የምታዩቸው እነዚህ ትናንሽ ፍሬሞች ናቸው ፓናል የሚባሉት። እንደምታዩት እዚህ ጋር ሌየርስ ፓናል አለ፣ ቻነልስ ፓናል፣ ፓዝስ ፓናል፣ ከፍ ስንል ፕሮፐርቲስ፣ አጀስትመንትስ፣ እነዚህ ሁሉ ፓናል ናቸው። ዊንዶ ላይ ምንድን ነው የምናደርገው ካላችሁን እዚህ ጋር እንዲወጡልን የምንፈልጋቸውን ፓናሎች አክቲቭ የማንፈልጋቸውን ደግሞ ሃይድ እናደርጋለን። አያቸው አሁን አክቲቭ የሆኑ ፓናሎች ራይት ምልክት አለባቸው። ለምሳሌ ከለሩን ይዩት፣ አክቲቭ ሆኖ እየታየ ስለሆነ ራይት ሳይን ከጎኑ እናገኛለን። አጀስትመንትስ ልክ እንደዛ። እዚህ ጋር አክቲቭ ማድረግ የፈለግነውን ፓናል በቀላሉ ክሊክ እናደርጋለን። ይኸው እዚህ ጋር ይመጣልናል። ሌላም አክቲቭ ማድረግ ከፈለግን እንችላለን። ዊንዶ ለምሳሌ ብረሽስ፣ ይኸው ተግባባን። አክቲቭ ስናደርጋቸው እንደምታዩት ፓናሉ ይዘረጋል። ኮላፕስ ማድረግ ከፈለገን እዚህ ጋር ያለችውን የቀስት ምልክት እንጠቀማለን። መልሰን ኤክስፓንድ ማድረግ ከፈለገን አይከኑን ክሊክ ማድረግ ነው፣ ይከፈታል። ሙሉ ለሙሉ ከዚህ ባር ላይ ማጥፋት ከፈለገን ፓናሉ ላይ ሆነን ራይት ክሊክ እናደርግና ክሎዝ እንለዋለን። ኦኬ፣ ይህ እንግዲህ ፓናሎችን አክቲቭ እና ሃይድ የምናደርግበት መንገድ ነው። ከዚህ ውጭ እንደየስራው አስፈላጊ የሆኑ ፓናሎችን ሰብስበው የያዙ የተዘጋጁ ወርክ ስፔሶችም አሉ። ምን ማለት ነው? ለሆነ አይነት የዲዛይን ወይም የኤዲቲንግ ስራ የሚያስፈልጉን ፓናሎች አሉ። እነዚህን ፓናሎች ማኑዋሊ ወደ ዊንዶ እየገባን አክቲቭ ከምናደርግ ለዚያ ስራ የሚያስፈልጉንን ፓናሎች ለይተው የያዙ ወርክ ስፔሶች አሉ። የት ነው የምናገኛቸው? የትም አይደለም። እዚህ ዊንዶ ውስጥ ወርክ ስፔስ የሚለው ኦፕሽን ላይ ማውዛችንን ስናደርግ ኢሴንሻልስ፣ 3D፣ ግራፊክ ኤንድ ዌብ፣ ሞሽን እያሉ የሚቀጥሉ ኦፕሽኖች ይመጡልናል። እነዚህ እንግዲህ ለተለያዩ ስራዎች የተዘጋጁ ወርክ ስፔሶች ናቸው። እንደምታዩት ባይ ዲፎልት ፎቶሾፕ ኢሴንሻልስ በሚለው ወርክ ስፔስ ነው ለመጀመሪያ ጊዜ የሚከፍትልን። 3D ላይ ባደርገው ለ3D ስራ የሚያስፈልጉ ፓናሎችን ለይቶ ያመጣልኛል። ግራፊክ ኤንድ ዌብ ላይ ባደርገው ለግራፊክ እና ዌብ ዲዛይን የሚያስፈልጉ ፓናሎችን ብቻ ያመጣልኛል። አሁንም ቀይሬ ሞሽን ላይ ባደርገው ለሞሽን ግራፊክስ የሚያስፈልጉ ፓናሎችን ያመጣልኛል። በተጨማሪም ታይም ላይን ይሰጠኛል። እዚህ ጋር መቼም ፎቶሾፕ ላይ ሞሽን ይሰራል እንዴ ብላችሁ መጠየቃችሁ አይቀርም። ሳትጠይቁ ዝም ብላችሁ ልታልፉ ከነበር አስቸጋሪ ነው። ግን በቁም ነገር ፎቶሾፕ ላይ ሞሽን መስራት ይቻላል ወይስ አይቻልም? በመሰረቱ ፎቶሾፕ የፎቶ ኤዲቲንግ እንጂ የሞሽን ግራፊክስ ሶፍትዌር አይደለም። ግን አነስ ያሉ ቤዚክ የሞሽን ስራዎችን መስራት ይችላል። ልብ በሉ፣ ቤዚክ እና ሲምፕል የሆኑ አኒሜሽኖችን ነው ያልኩት። ተግባባን? ቀለል ያሉ የጂፍ አኒሜሽኖችን ለመስራት ሊጠቅመን ይችላል። ከዚያ ውጭ ግን ስታንዳርድ የሞሽን ግራፊክስ ስራዎች የሚሰሩት አፍተር ኢፌክትስ ላይ ነው። ወደ ወርክ ስፔሳችን ስንመለስ አሁን ባየነው መልኩ እንደ ፍላጎታችን እየቀያየረን መጠቀም እንችላለን። ኦኬ፣ እዚህ ጋር ከተዘጋጁት ወርክ ስፔሶች እኛ የምንፈልጋቸውን ፓናልስ አሟልቶ የያዘ ወርክ ስፔስ አጣን። ምን ማድረግ እንችላለን? በቀላሉ የራሳችንን ወርክ ስፔስ መፍጠር እንችላለን። እንዴት? በቅድሚያ የምንፈልጋቸውን ፓናሎች አክቲቭ እናደርጋለን። ለምሳሌ ካራክተር እና ናቪጌተር ስለምፈልጋቸው አክቲቭ አድርጋቸዋለሁ። ፓዝስ እና ላይብራሪስ ስለማልፈልጋቸው ዘጋቸዋለሁ። ባይዘዌ ፓናሎችን እዚህ ጋር እያመጣው መደርደር እችላለሁ። ፓናሉን ክሊክ አድርጌ ክሊኩን ሳለቀው ማድረግ የፈለኩበት ቦታ ላይ ይመጣና ሰማያዊ ሃይላይት ሲመጣልኝ ይለቀዋለሁ። እዚህ ታብ ላይ አታችድ ሆነ ማለት ነው። ፓናሎቹ ያሉበትንም ይህን ኤሪያ ማስፋት ማጥበብ እንችላለን። እዚህ ጋር ፓናሎቹ ያሉበት ፍሬም ጠርዝ ላይ እንመጣና ልክ የማውዛችን ከርሰር ሼፕ ወደ ሁለት ቀስቶች ሲለወጥ ክሊክ አድርገን ማስፋት ወይም ማጥበብ እንችላለን። ፓናሎቹንም ከዚህ ባር አላቀን ዶክመንት ዊንዶ ላይ የፈለግነው ቦታ ላይ እንዲሆኑ ማድረግ እንችላለን። ኦኬ፣ እኔ የምፈልጋቸው እነዚህን ፓናሎች ነው እንበል። እነዚህን ፓናሎች እንደ ወርክ ስፔስ ሴቭ ለማድረግ ዊንዶ ወርክ ስፔስ ላይ ገባና ኒው ወርክ ስፔስ የሚለውን ክሊክ አድርጋለሁ። ከዚያ ይህ ዊንዶ ይመጣልኛል። እዚህ ጋር ለወርክ ስፔሱ ስም ሰጠዋለሁ። ለምሳሌ ተልዊል ልበለው። እዚህ ጋር ከፓናሎቹ በተጨማሪ የራሳችንን የኪቦርድ ሾርት ከት ሴት አድርገን ከነበር ሜኑ እና ቱልባሩንም ከስተማይዝ አድርገን ከነበር እነዚህን ቼክ በማድረግ በወርክ ስፔሳችን ላይ ማካተት እንችላለን። አሁን ግን ፓናሎችን ብቻ ስለሆነ ከስተማይዝ ያደረግኩት እነዚህን ቼክ ማድረግ አያስፈልገኝም። ሴቭ እለዋለሁ። ጨረስን። ወርክ ስፔስ ላይ ስንመጣ ተልዊን በሚል ስም አዲስ ወርክ ስፔስ እናገኛለን። የራሳችንን ወርክ ስፔስ ሰራም ማለት ነው። ተጨማሪ ወርክ ስፔሶችን ከፈለገን መጨመር እንችላለን። ዲሌት ማድረግ ከፈለገን ደግሞ እዚህ ጋር መተን ዲሌት ወርክ ስፔስ እንለዋለን። ኦኬ እንበልና አንድ ወዳጃችን ፓናሎችን ወደዚያ ማድረግ ችሎበታል። መቼም እጁ ያርፍም። አንዱን እዚያ ይወስዳል፣ ሌላውን ወደዚያ ያመጣል፣ ይህን ወደዚያ ይወስዳል፣ የቀረውን ሳይቸግረው ይዘጋል።
የፈረደበት ቱልባርንም ከዚህ ጋር ማላቀቅ እንደሚቻል ሰምቷል። እሱንም ያመጣል። ከዚያ ልሞክር ብሎ ክሎዝ ይለውና አጥፍቶት ያልፋል። ከዚያ ምኑን ከምን አድርጎ እንዳይመልሰው ግራ ይገባውና ከተስተካከለ ብሎ ፎቶሾፕን ዘግቶ ይከፍታል። ምንም የተስተካከለ ነገር የለም። እንደነበር ለመመለስ እየታገለ ፕራክቲስ ማድረግ የሚችልበትን ረዥም ሰዓት ይገላል። በእሱ የደረሰ በእናንተም እንዳይደርስ ይህ ነገር ካጋጠማችሁ ምን እንደምታደርጉ ልንገራችሁ። በቀላሉ ወርክ ስፔስ ላይ ትመጡና ወረድ ብላችሁ ሪሴት ትሉታላችሁ። ጀስት በአንድ ክሊክ ያን ሁሉ ትርምስ ቦታ ቦታ አስያዛችሁት ማለት ነው። ብራቮ! እዚሁ ዊንዶ ላይ አሬንጅ የሚል ኦፕሽን አለ። በስሩ የምንከፍታቸውን ዶክመንቶች አቀማመጥ አሬንጅ የምናደርግባቸው የተለያዩ አማራጮችን ይሰጠናል። እነዚህን እናንተው ራሳችሁ ኤክስፕሎር እንድታደርጓቸው እተውላችኋለሁ። ባይሆን ሁለት ነገሮችን ያዙ። አንደኛ እዚህ ጋር ያሉ የአሬንጅመንት ኦፕሽኖችን ስትቀያይሩ ለውጡ የሚታያችሁ ከአንድ በላይ ዶክመንቶችን ከከፈታችሁ ብቻ ነው። ሁለተኛ ሁሉንም ካያችሁ በኋላ መጀመሪያ ወደ ነበረው የዶክመንት አቀማመጥ መመለስ ከፈለጋችሁ ኮንሶሊዴት ኦል ታብስ የሚለው የመጨረሻው ኦፕሽን ላይ አድርጉት። እንግዲህ የዛሬው የፎቶሾፕን ኢንተርፌስ እና ወርክ ስፔሶችን የተዋወቅንበት ቪዲዮ ይህን ይመስላል። አውቃለሁ ብዙዎቻችሁ ቀጥታ ቱሎችን ወደ መማር እንድንገባ ትፈልጋላችሁ። ግን እመኑኝ ዛሬ የተማርናቸው ነገሮች ቱሎችን ከመማር የማይተናነሱ ወሳኝ ነገሮች ናቸው። ስለ ፎቶሾፕ ኢንተርፌስ ግንዛቤ ሳይኖረን ከፓናሎች ጋር እንዴት ዲል ማድረግ እንደምንችል ሳንረዳ ቱሎችን ወደ መጠቀምና ዲዛይን ወደ ማድረግ መግባት ማለት ያለ ካርታ መንገዱን ወደማያውቁት ሀገር ጉዞ መጀመር ነው የሚሆነው። ዛሬ የተማርናቸው ነገሮች ከአሁን በኋላ ላሉ ትምህርቶች ብዙ ነገር ያቀሉልናል፣ የመማር ፍጥነታችንንም ይጨምሩልናል። በሚቀጥለው ክፍል 3 ቪዲዮ ቱሎችን ማየት እንጀምራለን። ሰላም።